ወንጌላዊ ደግነት ተስፋ ይባላልው። ስሜ ትትና ጸጋ ይባላል። አሁን የምታቀርቢው ምንድነው? ወደ ፊልሞና ሰዎች የጳውሎስ መልእክት ሙሉ ቁጥሩን ነው የምታቀርቢው? አዎ። እሺ ጀምሪ። የክርስቶስ እስር ጳውሎስ ወንድሙ ጢሞቴዎስ ለተወደደና አብሮን ለሚሰራ ለፊልሞና ለእህታችንም ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርገጳ በቤትም ላለች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሰቡ ሁሉ ጊዜ አምላኬን አመሰግናለሁ። የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳንም ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና ስለዚህ የሚገባውን አዝዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆኑ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆኑ ስለ ፍቅር እለምናለሁ። አስቀድሞ ስላልጠቀመ አሁን ግን ለእኔም ላንተም ስለሚጠቅም በእስራቴ ስለወለድሁት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስላንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድሁም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያህ አይሆንም። ነገር ግን ለኔ በተለየ የተወደደ ወንድም ከሆነ ላንተማ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አርገህ ተቀበለው። በአንዳች ነገር የበደለህ ቢኖር ነው ግን ወይም ብድር ያለበት እንደሆነ እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፈዋለሁ። ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አሁን ወንድሜ ሆይ በጌታ እንድጠቀምብህ ይሁን። በክርስቶስም ልቤን አሳርፍልኝ። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝን ታምኜ እጽፋለሁ። ደግሞም ከዚህ ጋር የማስተናገጃ ቤት አዘጋጅልኝ። በጸሎታችሁም ለእናንተ እንድሰጥ ተስፋ አደርጋለሁና በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ አብረውኝም የሚሰሩ ማርቆስና አርስጥሮኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። ተባረኪ፣ እግዚአብሔር ያሳድግሽ። ለወደፊት ምን አይነት ጥቅሶችን ምን አይነት ምዕራፎችን ለመሸምደድ አሁን እያሰብሽ ነው? ለሚቀጥለው የልጆች ዓመታዊ በዓል ኤፌሶንን ሙሉውን ማለት ነው 6 ምዕራፍ አለው እሱን ለመሸምደድ። ዋው 6ቱንም ምዕራፍ? አዎ። እናመሰግናለን። እግዚአብሔር ያሳድግሽ። በጣም ወድሻለሁ። ተባረኪ። አሜን።